ኳርተም ወባ በሽታን ማከም አቁሟል ሲባል ውሸት ሊመስላቸው ይችላል። ይህ እኮ ነው ችግሩ። አብዛኛው ሰው ኳርተም የተባለውን የወባ መድኃኒትን ይውጣል፣ ግን ምንም መሻሻያ የለውም። ግን ምክንያቱ ለምን ይመስላችኋል? ዛሬ በዚህ ቪዲዮ ይህ ጥያቄ ምላሽ ያገኛል። ለዩቲዩብ ቻናሌ ግን አዲስ የሆናችሁን ከስር የምትመለከቱትን ሳብስክራይብ የሚለውን ምልክት በመንካት ቤተሰብ መሆናችሁ እንዳዘነጉ። በዚህ ቪዲዮ ከኳርተም ጋር የተያዙ ወሳኝ 7 መፍትሄዎችን እናያለን። አንደኛ ኳርተም ከምን ተሰራ፣ እንዴትስ ይሰራል የሚለውን እናያለን። ሁለተኛ ኳርተም ለምን አብዛኛው ሰውን ማከም አቁሟል የሚለውን እናያለን። ሶስተኛ ኳርተምን እንዴት እንውሰድ፣ ከሱ ጋር መውሰድ ያለብን ምግብ ወይም መውሰድ የሌለብን ምግቦች ምንድን ናቸው የሚለውን በደንብ እናያለን። አራተኛ ኳርተም የትኛውን ወባ ያክማል የሚለውን እናያለን። አምስተኛ ኳርተም ለነፍስ ጡር ወይም ለእርጉዝ ሴቶች ይፈቀዳል ወይ የሚለውን እናያለን። ስድስተኛ ኳርተምን በአግባቡ ካልወሰድን ምን ሊመጣ ይችላል የሚለውን እናያለን። ሰባተኛ አብዛኛው ሰው ይሸወጣል። እንግዲህ ኳርተም የትኛው ኦሪጂናል ነው፣ ኦሪጂናል ያልሆነው የትኛው ነው የሚለውን በደንብ እናያለን። ስለዚህ ወደ ሀሳቡ እንግባ። ለመሆኑ ግን ኳርተም ከምን ተሰራ፣ እንዴት ይሰራል? እንግዲህ ኳርተም በአሁኑ ጊዜ ለወባ በሽታ አብዛኛው ጊዜ ጥቅም ላይ የሚውል ወሳኝ መድኃኒት ነው። ይህም መድኃኒት ግን ከሁለት ወሳኝ ንጥረ ነገሮች የተሰራ ነው። እነዚህም አርቲሜትር እና ሉሜፋንትሪን ይባላሉ። ሁለቱም በደማችን ውስጥ ያለውን የወባ ጥገኛን የማጥፋት ወሳኝ ሚናዎች አሏቸው። መጀመሪያ አርቲሜትር የተባለው ንጥረ ነገር የወባ መድኃኒታችን እንደወሰድን ቶሎ ብሎ በደማችን ውስጥ በመቀላቀል ስራውን ይጀምራል። እንግዲህ የወባ ጥገኛ በደማችን ውስጥ ያለውን ሄሞግሎቢን የተባለውን የቀይ ደም ሴልን ለምግብነት በምጠቀምበት ጊዜ አርቲሜትር ደግሞ መርዛማ የሆኑ ፍሪ ራዲካልስ በደማችን ውስጥ እንዲፈጠሩ ያደርጋል። ይሄ መርዛማ ንጥረ ነገር የወባ ጥገኛ ፕሮቲን መዋቅርና የሴል ሽፋንን በማውደም ቶሎ እንዲሞቱ ያደርጋል። አርቲሜትር በአጭር ጊዜ በደም ውስጥ ያለውን የወባ ጥገኛ በመቀነስ የመጀመሪያ ድርሻውን ይወጣል። የወባ ጥገኛ ሄሞግሎቢን ወይም የቀይ ደም ሴልን ሰባብሮ በሚገባበት ጊዜ ሄም የተባለ ለሱ መርዛማ የሆነ ንጥረ ነገርን ይፈጥራል። የወባ ጥገኛ ይህንን መርዝ ለመከላከል ወደማይጎዳ ሄሞዞይን ይቀየረዋል። ሉሜፋንትሪን ደግሞ ይህ የለውጥ ሂደት እንዳይካሄድ ያግዳል። በዚህ ጊዜ እንግዲህ የወባ ጥገኛ በመርዙ ተመቶ እንዲሞት ያደርጋል። እንግዲህ አርቲሜትር ሳያጠፋቸው የቀሩትን የወባ ጥገኛዎችን በማጽዳት በሽታው ድጋሚ እንዳይቀሰቀስ ያደርጋል። ታዲያስ ይሄ ኳርተም ለምን ማከም ያቆመ ይመስላል? ችግሩ ግን የመድኃኒት የማከም አቅም ሳይሆን የኛ የአጠቃቀም ችግር ነው። እነዚህም በሶስት ስህተቶች ምክንያት ነው። ሶስቱንም ስህተቶች እንዴት እንደምንሰራ እና ይህን ስህተት እንዳይፈጠር ምን ማድረግ እንዳለብን እናያለን። አንደኛው ስህተት ያለ ምርመራ መድኃኒትን መውሰድ ነው። የመጀመሪያውና ዋናው ስህተት ይሄ ነው። አብዛኛው ሰው ትኩሳት ተሰማኝ፣ ራስ ምታት ያዘኝ ብሎ ምንም ወባ መሆኑን ሳያረጋግጥ ምርመራ ሳያደርግ መድኃኒቱን ሄዶ ገዝቶ ይወስዳል። ይሄ ግን በጣም መጥፎ ድርጊት ነው። እንዴት እስካላችሁ የወባ ጥገኛ ተዋሲያን በደማችን ውስጥ ሳይኖር መድኃኒትን መውሰድ ማለት ሌላ ጊዜ መድኃኒቱን የወባ ጥገኛው ተላምደዋል ማለት ነው። በዚህ ሰዓት ቀጣይ ላይ የማከም አቅሙ እየቀነሰ ይመጣል። ስለዚህ ሁል ጊዜ ማለት ነው የወባ መድኃኒት ከመውሰዳችን በፊት በደማችን ውስጥ የወባ ጥገኛ መኖሩን ማረጋገጥ ግዴታ ነው። ሁለተኛ መድኃኒቱን ማቋረጥ። ብዙዎቻችን መድኃኒት እንወስዳለን፣ በሁለተኛው ቀን ትንሽ ተሻለን ብለን መድኃኒቱን ማዋጥ እናቆማለን። በዚህ ጊዜ በሰውነታችን ውስጥ ያለው የወባ ተዋሲያን ሙሉ በሙሉ አልሞቱም ማለት ነው፣ ደክመዋል ማለት ነው። እነዚህ የደከሙት ደግሞ መድኃኒትን ስታቆሙ መልሶ ያገግማሉ። ከዚህ ሲያገግሙ ደግሞ መድኃኒቱን የመቋቋም አቅም ጎልብቶ ይነሳሉ ማለት ነው። ከዛ በኋላ እንግዲህ መድኃኒቱን የመቋቋም አቅም አጎልብቶ ስለተነሱ ሙሉ በሙሉ ልናጠፋቸው አንችልም ማለት ነው። ስለዚህ ምን ማድረግ አለብን? በየእድሜያችን የታዘዘልን የወባ ሙሉ ኮርስ እስከ መጨረሻው መውሰድ አለብን ማለት ነው። ሙሉ በሙሉ ወባ ጥገኛ ከደማችን ውስጥ እንዲጠፋ ማለት ነው። ታዲያስ የወባ መድኃኒትን ግን እንዴት እንውሰድ? አብዛኛው ሰው ግን የለመደው ነገር አለ። አብዛኛው ሰው እንግዲህ መድኃኒት ስትወስዱ ወተት አትውሰዱ፣ ቅባት ነከር ነገር አትውሰዱ የተባለው የሚባል አንዳንድ ውሸት ትርክቶችም አሉ። የወሰድነው መድኃኒቶች በደማችን ውስጥ ተቀላቅሎ ቶሎ ውጤታማ እንዲሆኑ የሚደረጉ ወይም ከመድኃኒቱ ጋር መውሰድ ያለባቸው ምግቦች እና መውሰድ የሌለባቸው ምግቦች ይነገራሉ። ኳርተምን ግን ከምግብ በኋላ መውሰድ አለብን። በተለይ ቅባትነት ካላቸው ምግቦች ጋር መውሰድ በጣም ለኳርተም ቶሎ በደማችን ውስጥ እንዲቀላቀል ያደርጋል። ቅባትነት ያላቸው ምግቦች ግን በደማችን ውስጥ የመድኃኒቱ ቶሎ እንዲመጠጥ ያደርጋሉ። በባዶ ሆድ መውሰድ ግን የመድኃኒቱን አቅም በከፍተኛ ሁኔታ ይቀንሰዋል። ሰዓት አጠቃቀም በሚመለከት ኳርተም ለ3 ቀናት ይወሰዳል። ጠዋትና ማታ 6 ዙር ነው የሚወሰደው ማለት ነው።
እንግዲህ የመጀመሪያውን ዶዝ እንደወሰድን ሁለተኛው ዶዝ በ8 ሰዓት ልዩነት መውሰድ አለብን። የመጀመሪያውን ወስደን ከ8 ሰዓት በኋላ የሁለተኛውን ዶዝ መውሰድ አለብን። ከዛ በኋላ በ12 ሰዓት ልዩነት ለ3 ቀናት እንወስዳለን። ደግሞ መድኃኒቱን እንደወሰዱ የማስመለስ አጋጣሚ ከተከሰተ መድኃኒቱ ከሰውነት ጋር አልተዋሃደም ማለት ነው። ስለዚህ ያ መጠኑን በድጋሚ መውሰድ አስፈላጊ ሊሆን ይችላል። ታዲያ ኳርተም የትኛውን ወባ ያክማል? በዋናነት ሁለት የታወቁ የወባ አይነቶች አሉ። ፕላስሞዲየም ፋላስፓሪም እና ፕላስሞዲየም ቫይቫክስ ይባላሉ። ኳርተም አብዛኛው ጊዜ የሚታዘዘው በጣም ለአደገኛው እና ቶሎ ካልታከመ ለሞት ሊያዳርስ የሚችለው ለፕላስሞዲየም ፋላስፓሪም አብዛኛው ጊዜ ይታዘዛል። ለቫይቫክስ ቢታዘዝም አብዛኛው ጊዜ የወባ ጥገኛ በጉበት ውስጥ ተደብቆ የመቆየት ባህሪ ስላለው ኳርተም ብቻ በቂ ላይሆን ይችላል። ተጨማሪ በጉበት ውስጥ ተደብቆ የሚቆየውን የወባ ጥገኛ ሊያጠፋ የሚችል ሌላ የወባ መድኃኒት ሊያስፈልግ ይችላል። ታዲያስ ኳርተም ለነፍሰ ጡር ሴቶች ይፈቀዳል ወይ? አብዛኛው ጊዜ አንዲት ሴት እርጉዝ ከሆነች በፍጹም የወባ መድኃኒት እንዳትወስድ ምክር ሲሰጡ ተመልክቻለሁ። ይሄ በጣም ውሸትና ውሸት ነው። ብዙዎችም ደግሞ ሐኪም እንደውም ያዘዘውን የወባ መድኃኒት ሳይወስዱ ቀርቶ ለከፋ ጉዳት ተዳርገዋል። ሳይንሱ ግን ይህን በፍጹም የማይመክረው ነገር ነው። ሳይንሱ የእርግዝና ወራቶችን ለሁለት አካፍሎ በዚህ ሰዓት መውሰድ ያለበትን መድኃኒቶችን በደንብ አስቀምጦልናል። አንደኛ የመጀመሪያው 3 ወራቶች፣ እነዚህም እንግዲህ እርግዝና ከቀረበት ቀን ጀምሮ 1ኛ ወር፣ 2ኛ ወር፣ 3ኛ ወር ፈርስት ትራይሚስተር ሳይንሱ ይላል። በዚህ ጊዜ ኳርተም የሚሰጠው ተጨማሪ ወይም አማራጭ የምንሰጠው መድኃኒቶች ባልተገኙበት ወይም በህይወት ላይ አደጋ ሊጥል የሚችል የጠና ወባ ሲከሰት ብቻ ነው። በዚህ ጊዜ ግን መድኃኒቱ በፅንስ ላይ ሊያደርስ የሚችለው ተጽዕኖ በበቂ ሁኔታ ስላልተጠና በጣም ጥንቃቄ ሊደረግ ይፈልጋል። ሌላ አማራጮች ካሉ ግን ኳርተም ይልቅ በደም ስር የሚሰጡ መድኃኒቶች ይመከራሉ። ሁለተኛ ከ3 ወር በኋላ ያለው ጊዜያቶች ሰከንድ ትራይሚስተር እና ሰርድ ትራይሚስተር ላይ ኳርተም ውጤታማና ደህንነቱ የተጠበቀ መሆኑ የታወቀ ነው። እንግዲህ በእርግዝና ወቅት ወባ በእናትየውም ላይ በፅንሱም ላይ ከፍተኛ ጉዳት ሊያደርስ ስለሚችል መድኃኒቱን መውሰድ ካለመውሰድ በጣም የተሻለ ነው። በእነዚህ ወራት ማለት ነው። በእርግዝና ወራት እነዚህ መድኃኒት ሊውሰድ ወይስ አሊውሰድ የሚለውን በቤቱ መወሰን በፍጹም የተከለከለ ነው። ስለዚህ በየትኛውም ጊዜ እንደዚህ አይነት ስሜቶች ከተገኙ መቶ ወባ ቼክ ማስደረግ ከዛ ከሐኪሙ ጋር ማማከር የግዴታና የግዴታ ነው። ምክንያቱም ይሄ የሞትና በህይወት የመቆየት ጉዳይ ስለሆነ ማለት ነው። ይሄ ቪዲዮ ሲከተማ እንዲሆን ስፖንሰር ያደረጉልን የጦና ኬር ሆስፒታል ማስታወቂያ ሰምተን እንመለስ። መሃል ወላይታ ሶዶ ከተማ ላይ የሚገኘው ጦና ኬር እያለ ሩቅ መጓዝ የለ። ከ23 በላይ ስፔሻሊስትና ሰብ ስፔሻሊስቶች የተደራጀው ጦና ኬር ሆስፒታል ጎራ ሲሉ ሩቅ ተጉዘው ለተጨማሪ ወጪና እንግልት ተዳርገው ያገኙት የነበረውን የሕክምና አገልግሎት የማህበረሰባችን የመክፈል አቅም ባገናዘበ መልኩ በስፔሻሊስትና በሰብ ስፔሻሊስት ሐኪሞች እኛው ዘንድ እንደምታገኙ ስንገልጽ በታላቅ ደስታ ነው። የውስጥ ደዌ ምርመራና ሕክምና፣ አጠቃላይ ቀዶ ጥገና ሕክምና፣ የአጥንት ቀዶ ጥገና ሕክምና፣ የኩላሊት የፕሮስቴትና የሽንት ቧንቧ ቀዶ ሕክምና፣ የነርቭ የአንጀትና የህብለ ሰረሰር ቀዶ ሕክምና፣ የጽንስና የጨቅላ ሕፃናት እንዲሁም የማህፀን ምርመራና ሕክምና፣ የማዋለድ አገልግሎት፣ የጉሮሮ የጆሮ አጠቃላይ ከአንገት በላይ ምርመራና ሕክምና በጦና ኬር ሆስፒታል ያገኛሉ። ራዲዮሎጂ አገልግሎት፣ አጠቃላይ የስነ ደዌ ባዮፕሲ፣ ኤፍኤንሲ ምርመራ በፓቶሎጂ ስፔሻሊስት ጦና ኬር ሆስፒታል። የት ነው አድራሻው? ወላይታ ሶዶ ከአጂፕ ወረድ ብሎ የቀድሞው ሜሞሪስ ሆቴል ቅጥር ግቢ ውስጥ ያገኙናል። ለበለጠ መረጃ በ046 180 7675 ወይም በ0934 46 46 47 ላይ ይደውሉልን። ጦና ኬር ሆስፒታል። ታዲያስ ኳርተምን ካልወሰድን በአግባቡ ካልተጠቀምን የወባ ጥገኛ ከደማችን ውስጥ ሙሉ በሙሉ ካልጠፋ ምን ሊከሰት ይችላል? የወባ መድኃኒትን በአግባቡ ካልወሰድን ለከፍተኛ ለጤና መታወክ አልፎ ተርፎም ለሞት ሊያዳርገን ይችላል። አንደኛ ከፍተኛ የደም ማነስ ሊያጋጥመን ይችላል። የወባ ጥገኛ እንግዲህ በሰውነታችን ውስጥ ያለውን የቀይ ደም ሴልን ሰባብሮ ስለሚያጠፋ ሰውነታችን በቂ ኦክሲጅን ለቀረው ሰውነት ክፍል ማዳረስ ያቅተዋል። ይህም ለከፍተኛ ድካምና ለጤና መታወክ ይዳርገናል። ሁለተኛ የአንጎል ወባ ወይም ሴሬብራል ማላሪያ። ይህ አደገኛ እና ለህልፈተ ህይወት ሊዳርግ የሚችል የወባ አይነት ነው። ይህ የሚከሰተው የወባ በሽታ በተለይ ፋላስፓሪም የአንጎልን የደም ስሮችን ሲዘጋ
ወይም ከፍተኛ የሆነ የሰውነት መቆጣት ሲፈጠር የሚከሰት ነው። ሶስተኛ የሰውነት አካል ስራ ማቆም ወይም ኦርጋን ፌይለር። የወባ በሽታ በሰውነታችን ውስጥ ባሉ በጣም ጠቃሚ ሜጀር ኦርጋኖች ላይ ጉዳት ሊያደርስ ይችላል። ለምሳሌ ኮላሊት ላይ፣ ጉበት ላይ፣ ጣፊያ ላይ ማለት ነው። እነዚህ ላይ ጉዳት አደረስ ማለት ሰውነታችን በከፍተኛ ሁኔታ ይታወቃል ማለት ነው። አራተኛ የመተንፈሻ አካላት ችግር በሳምባ ውስጥ ፈሳሽ እንዲጠራቀም በማድረግ ለመተንፈስ አስቸጋሪ የሆነ ሁኔታን ሊፈጥር ይችላል። አምስተኛ ሃይፖግላይሴሚያ የደም ስኳር መጠን መቀነስ። በሽታው ራሱ ወይም ለበሽታው የሚሰጡ መድኃኒቶች በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ ሊቀንሱ ይችላሉ። በተለይ ህፃናቶች፣ ነፍስ ጡር እናቶች እና በሽታውን የመከላከል አቅም ዝቅተኛ የሆኑ ሰዎች ለዚህ ችግር የመጋለጥ እድላቸው ከፍተኛ ነው። ለመሆኑ ግን ትክክለኛ ኳርተም የትኛው ነው?